ዋዜማውን አሳያችኋለሁ ማለት ነው። እንዴት አደራችሁ? አሁን ደግሞ ዛሬ የበዓሉ ቀን ነው ማለት ነው። እንግዶች ምናምን እየመጡ ነበረ። ወደ እንግዳ መቀበያ ወደ ማረፊያ እየሄዱ ነው። በባጃጅ ተሳፍረን ወደ ቤተ ክርስቲያኑ እየሄድን እንገኛለን። ዛሬ ዋዜማውን አሳያችኋለሁ ማለት ነው። ነገ ደግሞ ያለው ነገር እናሳያችኋለን ማለት ነው። እና አሁን ዘመድ ስላሉኝ ወደ ዘመዶቼ እየሄድኩ እገኛለሁ። እዛ ዋዜማውን አሳይቻችሁ እዛው አድራለሁ ማለት ነው። ያልነገርኳችሁ ነገር እኔ የእስልምና እምነት ተከታይ ነኝ። ነገር ግን ለእናንተ ማሳየት ስላለብኝ ብዬ ነው የማሳያችሁና ቪዲዮ ላይክ ማድረግ እንዳትረሱ። ከዛ እዚህ ጋር ደረስን ማለት ነው። ደርሰናል። እዚህ ጋር እንደምታዩት ይሄንን ይመስላል። ይሄ የተጀመረው አዲሱ ቤተክርስቲያን እየተሰራ ነው። ይሄኛው በቀኝ በኩል ያለው ደግሞ የበፊት የነበረው ነው ማለት ነው። እና አዲሱ በጣም ነው የሚያምረው፣ ዲዛይኑ እየተሰራ ይገኛል ማለት ነው። እና ሰውም ገና ብዙም አልነበረም። ሲመጡ ምናምን ደግሞ ቪዲዮ ቀርጬ አሳያችኋለሁ ማለት ነው። እና ቪዲዮውን ላይክ ያደርጋችሁ ሰብስክራይብ አድርጉኝ። ከዛ እዚህ ጋር ደግሞ እንግዶች ምናምን እየመጡ ነበረ። ወደ እንግዳ መቀበያ ወደ ማረፊያ እየሄዱ ነው። እና እንደምታዩቸው በጣም ብዙ ህዝብ ነው ያለው። ያው ሰፈራችን ትንሽ ብትሆንም ግን በጣም ብዙ ህዝብ አላት። ተከባብሮ ተፈቃቅሮ የሚኖርባት ሀገር ነው የምንኖረው። እና ይሄን ይመስላል ደግሞ አዲሱ እየተገነባ ያለው ማለት ነው። የድሮ ይሄኛው ነው እንደምታዩት። ይሄ በፊቱም አሪፍ ነው፣ ግን ይሄኛው ደግሞ ያው ዲዛይኑ በጣም ነው የሚያምረው። እንደምታዩት እኛም እንግዲህ ወደዛው ተከትለን የምንሄድ ይሆናል። ከዛ በፊት ግን እስኪ ላሳያችሁ ውስጡን ብዬ ውስጥ ገብቼ የቀረጽኩት እገኛለሁኝ። እንደምታዩት ይሄንን ይመስላል ማለት ነው። ውስጡ ገና ሲያልቅ ደግሞ ያለው ነገር ደግሞ ለወደፊት እንግዲህ ቀርጸን እንግዲህ ያለቀውን ነገር እናሳያችኋለን። ግን ይሄንን ይመስላል ማለት ነው። እና አያምርም? በቃ ሰፊ ነው ምናምን በጣም ነው የሚያምረው። እንዴት አደራችሁ? አሁን ደግሞ ዛሬ የበዓሉ ቀን ነው ማለት ነው። ዛሬ እንደምታዩት መተናል እና በቃ ብዙ ህዝብ መጥቷል። አሳያችኋለሁ ማለት ነው። እንደምታዩት ብዙ ህዝብ ነው ያለው። በቃ ከሌላ ሀገር ከብዙ ቦታ ከከተማ ምናምን የሚመጡ አሉ። ምክንያቱም በቃ በሐምሌ 19 ታህሳስ 19 ሁሌ ይመጣሉ እዚህ ማለት ነው። እና እንደምታዩት የሆነ ሴትዮ ልፍ አለችኝና ደንግጬ ነበረ። አረ ሁለት ናቸው። እዛ እንደምታዩት ባጃጆች አሉ፣ አይሲሲዎች፣ በጣም ብዙ ሰዎች ናቸው የሚመጡትኝ። እና ያለውን ነገር ደግሞ በደንብ አሳያችኋለሁ ማለት ነው። ከናንተ የሚጠበቀው ቪዲዮውን ላይክ በማድረግና ሰብስክራይብ በማድረግ ቤተሰብ መሆን ማለት ነው። እዚህ ጋር ደግሞ እንደምታዩት ደግሞ ገባን ማለት ነው። ተቀላቅለን ገብተናል። ከዛ እንደምታዩት በጣም ብዙ ሰው ነው ያለው፣ በጣም ብዙ ማለት ነው። ሰፈራችን ትንሽ ትመስላለች፣ ግን በቃ ከሌላ ሀገርም በቃ ከብዙ ቦታ የሚመጣውና ይሄኛው ጠዋት አካባቢ ነው። ወደ 3 ሰዓት እና 4 ሰዓት አካባቢ ነው የቀረጽኩላችሁ ይሄኛውን ቪዲዮ። እንደምታዩት ባንዲራ ተሰቅሏል እዚህ ጋር። እና አዲሱም የተጀመረው ይሄንን ይመስላል። ብዙ ሰው አለ በዛ ዙሪያ ምናምን፣ በአዲሱ ቤት ምናምን ዙሪያ አሉ ብዙ ሰዎችና ይሄንን ይመስላል ማለት ነው። እንደምታዩት በጣም ብዙ ሰው ነው ያለው። ከዛ እንደምታዩት እዚህ ጋር ደግሞ ታቦቱ እየዞረ ነበረ። ታቦቱ እየዞረ አባቶች እየመከሩ ነበርና ምክሩን በደንብ እያደመጥን ነበር ማለት ነው። እዚህ ጋር ጓደኛዬ ጋር ነበርና አብረን ነበር የነበርነው። እና ብዙ ሰዎች አሉ። እንደምታዩት ይሄ የድሮ ቤተክርስቲያን ነው። እንደምታዩት እንግዲህ ይሄኛው እዚህ ቤተክርስቲያን ደግሞ ውስጡ በጣም ነው የሚያምረው ተብያለኝ። ያው ባልገባም ጓደኛዬ ነግሮኛል። ያው እና ይሄንን ይመስላል ማለት ነው። ከዛ እዚህ ጋር ደግሞ እንግዲህ ታቦቱ ሊገባ እያለ አካባቢ ነበረ እዚህ ጋር የነበረው ፓርት ማለት ነው። የዛሬ ቪዲዮአችን ይሄንን ይመስል ነበረ። ከተመቻችሁ ሰብስክራይብ አድርጉ፣ ላይክም አድርጉ። ያው ገና እየጀመርኩ ስለሆነ እንድቀጥልበት ሰብስክራይብ አድርጉኝ። ይመቻችሁ። Çok